የጀሃነም ቁራጭን ነው ቆርጬ እየሰጠሁት ያለሁት እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ከሰዎች ሐቅ በተለያየ መንገድ የምንወስዳት 5 ሳንቲም የጀሃነም ቁራጭ እንደሆነች መዘንጋት አያስፈልግም። ሐላል መስራት ነው አላህ ዘንድ የበለጠ የሚወደደው ወይስ ከሐራም መራቅ ነው? ዑለማዎቹ ምን ይላሉ? ማሊክ ብኑ ዲናር ረሕመቱላሂ ዐለይህ አንድ ሰው አንዲት የሐራም ዲርሃምን መተው ይበልጣል አሉ፣ ይበልጥለታል 1000 ዲርሃም ሰደቃ ከመስጠት ይላሉ። 1000 ዲርሃም ሰደቃ ከማውጣት ይልቅ አንዲት የሐራም ዲርሃም መተው ትበልጣለች አላህ ዘንድ። የምንሰራቸውን መልካም ስራዎች መስራት ሁሉም ሰው ሊጣጣር ይችላል። ነቢያችን ዓለይሂ ሰላቱ ወሰላም ማ አመርቱኩም ቢሂ ፈእቱ ሚንሁ መስተጣዕቱም፣ እኔ ያዘዝኳችሁን ነገር የምትችሉትን ያክል ፈጽሙ፣ ወማ ነሃይቱኩም ዐንሁ ፈንተሁ፣ እኔ የከለከልኳችሁን ደግሞ ሙሉ ለሙሉ ተከልከሉ። መልካም ስራ የምንችለውን ያክል ነው የምንሰራው፣ ክልክል ነገሮችን ግን ሙሉ ለሙሉ ነው የምንከለከለው። ሰደቃ የምንችለውን ያክል ነው የምናወጣው፣ የሰው ሐቅን ግን ሙሉ ለሙሉ መከልከል ይኖርብናል። አንድ ነጋዴ ከየትም የተምታታ አይነት ስራ እየሰራ አላህ ይጠብቀን፣ ግሽ ያለበት ማታለል ያለበት ስራ እየሰራ የቲም ያሳድጋል። የቲም ማሳደግ መልካም ነው፣ ግን ማጭበርበርን ማቆሙ የበለጠ መልካም ነው። አንድ ሰው ሐራም በሆነ መንገድ ገንዘብ እያገኘ መስጂድ ደግሞ በጎን ሊሰራ ይችላል። መልካም ነው መስጂድ መስራት። መስጂድ ከመስራት በላይ ግን ያን ሐራም ነገር መተው የበለጠ ነው። ሐላልን ሁሉም ሰው የቻለውን ያክል ያደርጋል፣ ወይም መልካምን ነገር ሁሉም ሰው የቻለውን ያክል ያደርጋል። ሐራምን ነገር የሚርቁት ግን ሙኽሊሶች ብቻ ናቸው። ከሐራም ራስን የመጠበቅ ዘመቻ ያስፈልገናል። እውነተኛና ተግባራዊ ኢማን መልካም ስራ በመስራት ላይ ብቻ አይደለም የሚገለጸው። በዋነኝነት የሚገለጸው አላህ ክልክል ካደረገው ነገር በመራቅ ላይ ነው። አላህ ክልክል ያደረገውን ነገር መራቅ ላይ ማተኮር በጣም ወሳኝ ነው። ያኛው መልካሙ ስራ እዚህ ላይ አፍራሽ ነገር ካለ ላይጠቅመን ይችላል። እዚህ ላይ ያለውን መጥፎ ነገርን ማስወገድ ይቀደማል መልካም ነገር ከመስራት በፊት ማለት ነው። መልካም መስራት መልካምን ጥሩ የሆነውን ያክል፣ ነገር ግን መጥፎ ነገሮችን ደግሞ አላህ ሐራም ያደረገብንን ነገሮች መጠንቀቅ ያስፈልጋል። በተለይ ከሰው ሐቅ ጋር የተያዙ ነገሮች በጣም በጣም ከባድ ናቸው። ከአላህ ሐቅ የበለጠ ከሰው ሐቅ ጋር የተያዘ ነገር ከባድ ነው። ከአላህ ሐቅ የተያዘው ነገር ሽርክ አይማርም። ሌሎቹ ወንጀሎች አላህ ሱብሓነሁ ወተዓላ ይምራል። ከሰው ሐቅ ጋር የተያዘ ነገር ከሆነ ደግሞ የሰውየው ሐቅ እስካልጠራ ድረስ ምህረትን ማግኘት ከባድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም